ዓለማችንን ሊታደግ ይችል የነበረን ሰው በድንገት አተነዋል። ድንቅ የኤምአይቲ ፕሮፌሰርና የፕላዝማ ሳይንስና ፊውዥን ማዕከል ዳይሬክተር የነበረ በቤቱ በጥይት ተመቶ ተገድሏል። እሱ ዝም ብሎ መምህር አልነበረም፣ የኒውክሌር ፊውዥን ሶርስ ኮድ የነበረው ሊቅ እንጂ። ኪሳራውን ለመረዳት ቴክኖሎጂውን ማወቅ ያስፈልጋል። ፊውዥን ፀሐይን የሚያንቀሳቀስ ሂደት ነው። ይህንን ቴክኖሎጂ ከተቆጣጠርነው ምንም አይነት ካርበን ማመነጭና መጨረሻ የሌለው ንጹህ ኢነርጂ እናገኛለን። ይህ ግለሰብ በዓለም ላይ በማግኔቲክ ሪኮኔክሽን ጥናት ቀዳሚ ባለሙያ ነበር። ይህም ማለት በሪያክተር ውስጥ የሚሰራው ሰው ሰራሽ ፀሐይ እንዳይፈነዳ ወይም እንዳይቀዘቅዝ የሚያደርገው የፊዚክስ ጥበብ ነው። የሰው ልጅ ያለ ነዳጅ የሚኖርበትን የወደፊቱን ጊዜ እውን ለማድረግ ሂሳቡን የሚያሰላው እሱ ነበር። አንድ የፊውዥን ሳይንቲስት ሲሞት ኢንተርኔቱ በነዳጅ ኩባንያዎች ኮንስፓይረሲ ቲዮሪስ ይሞላል። ግን እውነታው ከዚህ የከፋ የሰው ልጅ ሰብአዊ ውድቀት። ሳይንቲስቱ የተገደለው የድሮ የክፍል ጓደኛው በሆነ ሰው ነው። ግድያው የኩባንያዎች ሴራ ወይም የሳይንስ ሚስጥርን የመደበቅ ሙከራ ሳይሆን ለ10 ዓመታት የቆየ የግል በቀል የወለደው የሞኝ ጥቃት ነው። እዚህ ጋር ትልቁ ጥፋት የሚስጥር ፎርሙላ መጥፋቱ አይደለም፣ የሰው ኃይል ኪሳራ ነው። ይህ ግለሰብ በቢሊዮን ውስጥ አንድ የሚገኝ ጭንቅላት ነበር። ዓለም አቀፉን የፊውዥን ውድድር ለማሸነፍ የሚያስችለውን ትልቅ የገንዘብ ድጋፍ ለማግኘት ጥቂት ወራት ብቻ ነበር የቀሩት። አሁን በኤምአይቲ የሚገኙ ባልደረቦች የእሱን ፋና ተከትለው እየሰሩ ነው። ነገር ግን የንጹህ ኢነርጂ ጉዟችን ትንሽ መርዘሙ አይቀርም። ስለ ቴክኖሎጂ ኢንተረስትድ ከሆናችሁ ፎሎን አፍያድ። ፒስ አውት።